ምንም አይነት ሌቭል ላይ ሆኖ እቺ ቪዲዮ ለእናንተ ነች። I swear to God yo ስሙኝ እቺ ኪፕ የምትባለው ቃል ማለት ነው። ኪፕ ብዙ ትርጉም እንዳላት ታውቃላችሁ አይደል? ከነሱ ውስጥ ግን አንደኛው አንድ ነገር እንደሆነ እንዲህ ስላችሁ አትበሉ። ስሙ ይገባችኋል። I swear to God አንድ ነገር እንደሆነ ይቀጥል ማለት ነው። ለምሳሌ ሙዚቃው ተከፍቷል አይደል? አታቋርጠው ዘፈኑ መዝፈኑን ይቀጥል ስትሉ ምንድን ነው የምትሉት? keep the music playing ነው አይደል? keep the music playing ውሃው እንዳዘጋው በሉኝሽ መፍሰሱን ይቀጥል keep the water running ነው አይደል? keep the water running እሺ ስልኩ ቻርጅ ማድረጉን ይቀጥል ብለኝ keep the phone charging እሺ እዚህ ጋር ደግሞ ተፈሰለ እሺ ፀጉርክ አጭር እንደሆነ ይቆይ በለኝ keep your hair shorting አትልም። ስለዚህ keep your hair short ረጅም ይመስል keep your hair long ነው የምትለው። አልጨረስኩም። አሁን ነው በብዙዎቹ ጋር እንግዲህ የሚመጣው። እሺ ማርሽ ቀየረ። ድምፅህን ዝቅ አድርገው በሉኝ keep your voice low right keep your voice low ኤነርጂህን ፖዚቲቭ አድርገው keep your energy positive አንድ ልቀይር ነው እንደው ማርሽ ሰውነትህን ቀጥ አድርገው ኦኬ አትጉበጥ። ይሄን ከመልሳችሁ በጣም ጎበዝ በቃ አይሰሉት መልሻለሁ ወደ ሳትዋሹ እሺ ኮሜንት ላይ keep your posture straight keep your posture straight ትኩረትህን ስል አድርገው keep your focus sharp keep your focus sharp ግብህንም ግልጽ አድርገው ግብህን ግልጽ አድርገው keep your goals clear keep your goals clear ተስፋህን በጣም ከፍ አታደርገው የምትሏል ኮሜንት ላይ ተነግሩኝና ከዚህ ውስጥ የእውነት ማወቅ ስለምፈልግ ነው የሚያየኝ ሰው እና የሚያየኝ ሰው ማን ነው የሚሆን ነገር ባቀኔ አሪፍ ነገር ስለማመጣላችሁ እስኪ ሁሉንም አግኝቼዋለሁ የሚል ሰው ካለ ነገሩኝና let me think of something for you alright በተረፈ ግን ደግማችሁ በማየት ይችላል ቪዲዮ እነዚህ ነገር በሙሉ እናንተ ጋር እንዲሆን ማድረግ ትችላላችሁ የሚቀጥለው እስክንገናኝ take care yourself እኛ ጋር መጣችሁ ለማመር ከፈልጋችሁ ደግሞ ከሀገር ውጪ ይኸው ኦንላይን ቤታችሁ ደቅ ብላችሁ እዚህ ሙሉ እዛ ሙሉ ማለት ነው እዚህ ደግሞ ተፍተፍ በየመጥቼ ልማራ የምትሉ ይኸው Please hit the bell. Take care of yourself. Bless you next time. One love.